ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏት አስፋልት ዳር ላይ ወክ ታደርጋለች። የጨረቃዋ ድምቀት ከአስፋልቱ ዳር ፓውዛ ጋር ተዳምሮ ምሽቱ ቀን መስሏል። ይሄኔ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷ ነዘራት። ንዴትና በቀል አይምሮዋን ሞላው። በእርምጃ ተከትላት የውሃ ቦይ ጋር ስትደርስ ያደናቀፋት መስላ ገፈተረቻት። ራሄል ተዘረረች። ሆዷ የገፋች ነፍሰ ጡር ስለነበረች ወዲያው በደም ተነከረች። ጩኸት አካባቢውን አወከው። በአቅራቢያ ያሉ አምቡላንሶች ሳራን ይዘዋት አምቡላንስ ጠርቶ ራሄልን በፍጥነት ወደ ሆስፒታል ወሰዷት ብለን ነበር ክፍል 3 ያቆም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ክፍል 4 እንሄዳለን። የትም እንዳትሄዱ በላይክ ጀምሩት። ሳራም ይቅርታ ስላላወቅ ነው አለች ለፖሊሶቹ። ፖሊሶቹም ተበዳይዋ ክስ ካልመሰረተችብሽ ትፈቻለች፣ ካልበለዚያ ግን አሳክሚ ብቻ ነው የምትባዩ። በጭሩ ግን እሷ ነፍሰ ጡር መሆኗ እሷም ሆነች እሱ ምንም እንዳይሆኑ ጸልይ አሏት። ፖሊሱ ሳራ መለፊቷን ደም አስመስሎት ህይወት ተመስቃቅሮ የኔ ስቃይ እንዲገባ ሳላደርግማ አልታሰርም አለች በልቧ። በድንገት ይሁን በበቀል ተነሳስታ እንዲሁም ራሄል ላይ የደረሰው አደጋ አስከፊ ይሁን አይሁን እስኪጣራ ማረሚያ ቤት ገባች። ራሄል ልጇን ካለቀኑም ቢሆን በሰላም ተገላገለች። ሳራ ላይ ግን ክስ መመስረት እንደማትፈልግ ገልጻ ሳራን እንደፈለጋችሁ አድርጓታለች። ራሄል ከቀናት በኋላ ከሆስፒታል ወጣች። እንደ ልዑል ቤት መታረስ ጀመረች። ሳራን በዋስ ለቀቋት። በሰዓቱ ዋስ የሆናት ደግሞ የሁል ጊዜ ባለውለታዋ ብዙነህ ነበር። ሳራ ልጄ በጣም ስለናፈቀቻት ባህር ዳር ሄደች። ብዙነህም በተፈጠረው ነገር ሁሉ አዘነ። ልዑልን ኢንተርኔት ላይ ፈለገው። በእርግጥም ራሄል ከልዑል ከወለደች ልዑል መጥፎ ሰው ነው ሲል ደመደመ። ሳራ ቤት ዘግታ እያለቀሰች ወራት ተቆጠሩ። ቤቲም ምርቃቷ ደረሰ። በዚህ መሃል ነበር ልዑል ወደ ኢትዮጵያ መጥቶ ከራሄል ጋር ሊጋቡ መሆኑ የተሰማው። ይሄኔ ሳራ ራሷን ለማጥፋትም ትፈልግና ልጅን ስታስብ ሐሳቧን ትቀይራለች። ይህች ዓለም አጭበርባሪዎች ናት ስትል ፈጣሪዋን ካደች። የፈጠራት አምላክ የሰጣትን ሁሉ ሲነሳት እንጂ ያሳጣትን ሲሰጣት አይታወቅም። ለዚህም ነው አምላክ የለም ብላ የወሰነችው። ታዲያ ማማ ሳራን ወደ ራሷ ተመልሳ ጥሩ ህይወት እንዲኖራት መድከም ጀመሩ። የልዑል ሰርግ 2 ሳምንት ቀረው። ይሄኔ ማማን ከሀገር መውጣት እንደምትፈልግ ነገረቻቸው። እማማ ለምን ጥለሽኝ አላሉም። እንዲያውም እሷ መንፈሷ የሚታደስ ከሆነ ለልጄ እንድትኖርላት ሲሉ በደስታ እስራኤል ወዳለው ልጃቸው ሊልኳት ፕሮሰስ ጀመሩ። ሁሉም ሰው ግን በልዑል ተገርሟል። በተለይ በጣም እንደሚያፈቅራት የሚያውቁት ሁሉ እንዴት ልዑል ሳራ ላይ ይማግጣል፣ እንዴት በሴት ይቀይራታል ሲሉ መነጋገር አረጉት። ቤቲ በተመረቀች በወሯ ሳራ ወደ እስራኤል ሄደች። ልጅን ከእናት ላይ ለሆኑላት ማማ ትታ ነበር ሄደችው። የመጨረሻ ሽኝቷ ቀን ማማ እንዲህ አሉ። ሳራ ልጄ ዛሬ ማተብሽን አርጊ፣ ምክንያቱም ፈጣሪሽን መካድሽ ልክ አይደለም። እመኚኝ ይህ ቀን አልፎ ልዑል ተሳስቶ እንዳልሽው ሁሉ ስህተቱ ያንቺ ሆኖ ልታገኙና ልትጠጸች ትችያለሽ። ልጄ እመኚኝ፣ ፍቅር ሲፈርድ አያዳላም፣ ፍቅር ደግሞ የፈጠረን አምላክ ነው አልዋት።
ሳራም የበጠሰችው ማተብ መልስ አረገችው። እማማን ጉልበት ስማ ልጄን አደራ ብላቸው ሄደች። ልዑል መጥቶ ሰርጉ ተደገሰ። የሚገርመው ራሄልን ሳራ እያለ መጣራቱ ሳያንስ ልጃችን እስካሁን ገና ተነጥዬ ነች ደስ ሲል። ብዙም ጥዬሽ አልቆየሁም አይደል? ደግሞ እነማሚ እንደዛ ለያዩን እንዳልነበር ዛሬ እንዴት እንድንጋባ ፈቀዱ እያለ አከታትሎ ይጠይቃል። ግራ የተጋባችው ራሄል የአእምሮ ሐኪም ስታማክ ልዑል በደረሰበት በሽታ ከ180% የመርሳት በሽታ ገጥሞት ነው። ማድረግ ያለብሽ ሳራ የሚላትን ሴት ስለመሰልሽው ስታስነቂ መስሎ መኖር ነው ሲል አረዳት። ይህ በዚህ አላበቃ። ራሄል ዱብዳ ገጠማት። ልጇ በጠና ታመመ። ይህን ሆስፒታል ሲሄዱ የወላጅ አባቱ ደም በአፋጣኝ ያስፈልጋል ተባሉ። ልዑል ምን አባቱ ነኝ ብሎ ደም ሊለግስ ሲነሳ ራሄል ራሷን ስተወደቀች። የሰው ህይወት ስትበጠብጥ ራሷ ላይ ሌላ ነገር ፈጣሪ ደግሞ ሰጣት ማለት ነው። ራሄልን ዶክተሮቹ አንስተው ውሃ አደረጉላት። ከዛም 30 ሰዓት ደቂቃ በኋላ ነቃች። ይሄኔ ዶክተሮቹ ራሄል ያለ ምክንያት እንዳልወደቀች ስለገባቸው ምን እንደሆነች ለብቻዋ ጠየቋት። እሷም ልዑል የልጇ አባት እንዳልሆነና የልጇ አባት ሌላ መሆኑን ይሄንም ልዑል እንደማያውቅ ካወቀ ግን ቤተሰቦቹም ሆኑ እሷ ላይ ጉዳት እንደሚያደርሱባት ነገረቻቸው። ይሄኔ የልጇን አባት ማግኘት ካልቻለች በሚስጥር እሱ እንደለገሰ ተደርጎ ልጅ እንደሚያድንላት ነገሯት። ራሄል ብዙነህ ጋር ደወለች። ልትነግረው የምትፈልገው ሚስጥር እንዳለ ነገረችው። ብዙነህ ራሄልን ለመጀመሪያ ጊዜ ያወቃት ልትደፈር ሙከራ ሲደረግባት ልዑል አስጥሏት ከዛ ሲታሰር እሱን ለማስፈታት ስትሯሯጥ ብዙነህ አግዟት ነበር። ከዛም አንድ ላይ ሳራን ፍለጋ ሐረር ሄደው ነበር። ታዲያ በዚህ መሃል ብዙነህ ራሄልን የፍቅር ጥያቄ አቅርቦ አልተሳካለትም። ከዛ ግን ሳራ ላይ ባሴረችው ሴራ ከልቡ ጠልቷታል። ዛሬ እንደምትፈልገው ስትነግረው አመናት። ሊያገኛት ባይፈልግም ሚስጥሩን መስማት ግን ፈለገ። እናም ቦታ ተቀጣጥሮ ተገናኙ። ብዙነህ ሲያያት ሳራንና ልዑልን አስቦ እዛው እንቅ ቢያረጋት ደስ ይለው ነበር። የለመደባትን ስታየው ፈገግ ብላ ቡዜ እንዴት ነህ አለችው። ብዙነህን ፈጣሪ ይመስገን ባክሽ ቀጥታ ወደ ጉዳይሽ ትገቢልኝ አላት። ችግር ውስጥ ነኝ ማለቴ እርዳታ እንፈልጋለሁ አለችው። ከት ብሎ እየሳቀ አንቺ ችግር ይገጥምሻል እንዲህ አላት። እንባ እየፈሰሰ ልጄ ሊሞትብኝ ነው የወላጄ አባቱ ደም ካልተገኘ ስትል አቋርጧት እና ይሄ እኔን ምን ይመለከተኛል አለ። አውቃለሁ ተቀይመኛል፣ ግን ትዝ ይልሃል ልዑል ሊፈታ አንድ ቀን ሲቀረው ሁለታችንም ሰክረን አብረን አድረን ነበር። ደነገጠ። አልገባኝም። እናማ ልጁ ያንተ ነው እባክህ ማንም ሳይሰማ ለልጅ ስትል ብላ ተናግራ ሳትጨርስ ተነስቶ በጥፊት ብላት እና ከስህተትሽ ባትማሪ አውሬ ከጥቅምሽ ውጪ ለሰው ሞራል ቅንጣት ታህል ርህራሄ የለሽም። ቆይ እንዴት ብታስቢኝ ነው ወድሻለሁ ስልሽ አይንህን ላፈር ብለሽኝ ዛሬ ልጅህ ምናምን ስትይኝ አምኜ የሚቀበል ይመስልሻል? ድሮም ልዑል እንዳላስረገዘሽ ጠርጥሬ ነበር። በይ በጊዜ አባቱን ፈልግለት ብሎ ትቷት መንገዱን ጀመረ። ራሄል ቀወሰች። ሩጣ ተከትላው እግሩ ስር ተደፍታ ለመነችው። የሰው ሁሉ አይን እነሱ ላይ አተኮረ። ከዛም ተነሻላትና አንድ ነገር ልንገርሽ፣ ልጁን እንዳልሽው የኔ ከሆነ አድነዋለሁ፣ ግን ይህን ሁሉ ነገር ቅድሚያ ለልዑል
ትነግሪዋለሽ። ሳራን ምን እንዳረግሻትም አንድ በአንድ ታሳውቂያለሽ አላት። ይሄኔ እንዳደረግ ያዘዘችኝ እኮ እናቱ ናት። እመነኝ፣ እኔ ልዑልን አፈቅረው ነበር እንጂ ህይወቱን መበጥበጥ አልፈልግም ነበር። እናቱ ግን በታመመችው እናቴ ይዛኝ ልዑልን ከሳራ እንዳለያየውና ከሱ እንዳረግዝ አዘዘችኝ። እኔ ማንም አልደፈረኝም። ሁሉም ድራማ ነበር። ልዑል በማያውቀው ነገር የታሰረው ፖሊሶቹን ከፍላቸው ነው። ብዙነህም በግርምት ይሰማት ጀመር። ከዛ ግን ልዑል ፈጽሞ ሳራን መከዳትም ሆነ ሌላ ሴት አቅፎ ማደር እንደማይችል ስረዳ አንተን አሳሳትኩ እና ማረገዝኩለት ብዬ ለእናቱ ስነግራት በጣም ተደሰተች። ይሄው ነው። ይህንን ሚስጥር ለራሴ ራሱ ደግሜ መውራት አልፈልግም ነበር ግን አለችና ዝም አለች። ብዙነህ ግራ ገባው። በማን ላይ ምን መፍረድ አለበት? የልዑል እናት ግን ምን አይነት ርኩስ ነች? በስንት ሰው ህይወት ላይ ነው የተጣወለችው? ልጄ እኔ ያለመሆኑ ተነግሮኝ ከማመን በላይ ምን ሞት አለብኝ? ብዙነህ ራሄልን ትቷት ቤት ሄደ። ማሰብ ጀመረ። ሳራ ልዑል የገዛ ልጅ ሁሉንም በአይኗ ህሊናዋ እየሳለ ማልቀስ ጀመረ። አሁን ግን መፍጠን እንዳለበት ወሰነ። በነጋታውም ሆስፒታል ሄዶ ልጁን ለማዳን ደም ሰጠ። ይህን ብዙነህ በጣም ፈራ። ልዑል መናገር እንዳለበት ልቡ ያውቃል። በዚህ ለመናገር ወስኖ ልዑልን ሊያገኘው ስልክ ደወለ። ስልኩ ጥሪ አይቀበልም። ይሄኔ ቤታቸው ሲሄድ ቤቱ በለቅሶ ተሞልቷል። ደንግጦ ምን እንደተፈጠረ ሲጠይቅ ልዑል ልጅክ አይደለም ሲባል ተናዶ የት እንዳለ አይታወቅም አሉት። ይሄኔ ብዙነህ እንዳልቸኩል ብዬ አረፈድኩ አለ በቁጭት። ራሄል የልዑልን እናት ዶክተሮቹ ተሳስተው እንደነበረና አሁን ግን በልዑል ደም ልጇ እንደተረፈ ነገሯት። አሳምናቸዋለች። ይህን ሲሰማ ብዙነህ በንዴት እንባቸው እንደ ጎርፍ የሚወርደው የልዑልን እናት ወይዘሮ ለምለም አለ። ሳራ በድንጋጤ ክዋለች። ቤት ውስጥ ያሉት ሁሉ ወደ ብዙነህ ዞሩ። እርሶ የልዑል እናት ለመሆን ፈጽሞ አይመጥኑም። አረ የማንም እናት? ምክንያቱም እናትነት አልገባዎትም። እናት ማለት ከእሷ ይልቅ ልጇን የምታስበልጥ ናት። እርሶ ግን ይቅርታ፣ እንዲህ መናገር ከሌለብኝ ግን እውነቱ ይህ ነው አለ። ይህኒ ለምለም ተነስታ ጋጠ ወጥ ነህ፣ እንዴት እንደዚህ ትናገራለህ አለች። እኔ ለሴት በተለይም ለእናት ክብር ስላለኝ ነው እንጂማ ልጆትን ልጆችን እንዲህ ባልቀጡ ነበር። የልጆትን ልጅ የወለደችውን ሳራን ለጅብ ሰጥተው ሲል የቤቱ ስልክ ጥሪ አስተጋባ። የልዑል እህት ስልኩን አንስታ ሄሎ አለች። ቀጥላም ዳዲ እኔ አላምንም ሰርፕራይዝ ልታረገን ነው አለች። ሁሉም ዙረው ሲመለከቷት ማሚ ዳዲ ኤርፖርት ከ2 ሰዓት በኋላ እደርሳለሁ አለችና ስልኩን ዘጋችው። ተመልሰው ወደ ብዙነህ ሲዞሩ ወጥቶ ሄዷል። ራሄል ደንግጣለች። ነገሮች ሁሉ ተወሳስበዋል። ህሊናዋ ተረበሸ። እውነቱን አፍረጥረጣ መናገር አማራት። የልዑል እናት ውስጧ በጭንቀት ታመሰ። አባቱ ልዑል እንደ እንቁ ነው የሚያየው። አሁን ሲመጣ ልጅሽ ጠፍቷል ቢባል ምን ሊፈጠር እንደሚችል መገመት ቀላል ነው። ይህ በእንዲህ እንዳለ የልዑል አባት ከአሜሪካ መጣ። ሁሉም ለመናገር ፈርተው ስለ ልዑል ውሸት መጠንሰስ ጀመሩ። በእቅዳቸው መሰረትም ልዑል ከጓደኞቹ ጋር ወጣ ብለዋል አሉት። የልዑል አባት ምንም ሳይመስለው ቀረ። እንዲያውም ተውት ይዝናና፣ ግን የልጅን ልጅ ማየት ፈልጋለሁ አለ። ይሄኔ ሁሉም ሰው በደስታ ራሄልን ጠርተዋት ሊያስተዋውቋቸው ጉድ ማለት ጀመሩ።
የልዑል አባት ራሄልን ሲያያት ምንም ፈገግታ አይታይበትም። ይህን የተመለከቱት የልዑል እናትና እህት ግራ ተጋብተው አባዬ እሷ እኮ የወንድሜ ሚስት ናት፣ ሕፃኑ ደግሞ የልጃቸው ነው አለች ልዕልና። ይሄኔ እንደ መቆጣት ብሎ የልጄ ልጅ ትልቅ እንደሆነች አውቃለሁ። አሁን ግፋ ቢል 3 ዓመት ይሆናታል። ስለዚህ ልትዋሹኝ ፈልጋችሁ ነው ወይስ ምን ሆናለች አለ። ሁሉም ደነገጡ። ራሄል የገዛ ምራቋ አነቃት። በነጋታው ጠዋት ተነስተው ሳራን ማፈላለግ ጀመሩ። ልዑልም እንዲሁ። ግን ያየኋቸው ይመስል ሰው ጠፋ። አፋልጉም ብለው ፎቶ መስቀል ቀራቸው። ከቀናት በኋላ ራሄል እንደምንም አይኗን በጨው አጥባ ብዙነህ ቤት ሄደች። ልክ ስትገባ ያልጠበቀችው ክስተት ገጠማት። ልዑል ብዙነህ ቤት ተቀምጧል። ልብሱ እላዩ ላይ ከመብከት አልፎ ተቀዳዷል። ራሱን ጥሏል። ደንግጦ ደርቃ ቀረች። ልዑልም ልክ ሲያያት ውጭ ሲል ጮኸባት። ብዙነህም እውነቱን ነው፣ ውጭ ወይስ ደግሞ ምን ልታረጉት ፈለጋችሁ? ከዚህ በላይ እና እየጎተተ አስወጣት። የት አገኘኸው አለች እንባዋ እየቀደመ። ምን አገባሽ? ልዑል አሁን ሁሉንም ማስታወስ ይችላል። ሳራን እንጂ እንዳንቺ አይነቷን ሰይጣን አይፈልግም። ካሁን በኋላ አትድረሱብን፣ ሂጂ ባክሽ አላት። አባቱ ሊያዩት ይፈልጋሉና ስትል ልዑል እኔ ማንንም ማየት እንደማልፈልግ ንገሪያቸው። ደግሞ ልንገርሽ ሲል ብዙነህ ካፍ ነጥቆ የት እንዳለ ልጁ ለአንድ ሰው ትንፍሽ ብቴ አዳፋሻለሁ አላት። ራሄል ፈርታ ልዑል የት እንዳለ ለማመን ሳትናገር ቆየች። አባትየውም የልጅ ልጅ አምጡ ሲሉ ቤቱን ቀወጠውታል። ይህ በእንዲህ እንዳለ ነበር ታዲያ እማማ ሳራን ስትደውል ጠብቀው ልጅ ስለታመመች ዛሬ ነገ ሳትል ሀገር እንድትመጣ አጥብቀው ነገሯት። ሳራም ልጄ በጠና መታመሟ ስላሳሰባት ሀገር ለመግባት ወሰነች። ግን ደግሞ ሳራ ከማማ ልጅ ሳሚ ጓደኛ ፍቅር መጀመሯን ለቤቲ የነገረቻት ሳምንት በፊት ነበርና ቤቲ ለማንም ሳትነግር ጸጥ ብላለች። ሳራ ከሳሚ ጋር ፍቅር የጀመረችው በሚያረግላት እንክብካቤ ተስባ ነው። እናም ምንም እንኳን ባታፈቅረው ሰው ሀገር ላይ ብዙ ውለታን ስለዋለላት የፍቅር ጥያቄውን አለመቀበል አልቻለችም ነበር። ሳራ ጓዟን ጠቅልላ ሀገር ቤት ልትገባ መዘጋጀት ጀመረች። ይሄኔ ሳሚ ቃል ተገባብተውና ቀለበት አድርገው እንድትሄድ በጓደኞቹ አስጠይቋት፣ ሳራ ግን በአሁን ሰዓት ቃል የምትገባበት ጊዜ እንዳልሆነና ልቧ ለመጣመር ዝግጁ እንዳልሆነ አረዳችው። ይሄኔ ሳሚ በጣም ተናደደ። ልብሽ ሳይወደኝ ነበር አብረን የቆየነው ሲል ጠየቃት። እሷም ውለታው ስለከበዳት ምርጫ አጥታ እንደሆነ ነገረችው። ሳሚም የውሸት ተስፋን ስለሰጠችው በጣም ከፋ። ሊበቀላትም ፈልጎ ቤተሰብ ልጠይቅ በሚል ተልካሻ ምክንያት አብሯት ኢትዮጵያ እንደሚሄድ ነገራት። ሳራ መቃወም ስላልፈለገች አብረው ወደ ኢትዮጵያ ገቡ። ሳራና ሳሚ አዲስ አበባ ኤርፖርት እንደደረሱ በቃ ቻው፣ እኔ ወደ ባህር ዳር ነው የሚሄደው አለችው። ሳሚም አብረሽኝ መጥተሽ ልጅሽን መተዋወቅ እፈልጋለሁ እና ደግሞ የጓደኛዬ እናት እማማ መጠየቅ አለብኝ አለ። ሳራ በጊዜው የልጇ መታመም ስለነበር ያስጨነቃት መልስ አትሰጠው እነማማ ጋር ደውላ መምጣቷን አበሰረች። እማማም ዛሬ ስለመሸ ነገ ትመጫለሽ ልጅ እዛው እደሪ አልዋት። እሷም ያን ቀን በጣም ስለመሸ አንድ ሆቴል ውስጥ 2 የተለያዩ ክፍል ይዘው አደሩ። በነጋታው ጠዋት ኮንትራት ታክሲ ይዘው ወደ ባህር ዳር ተጓዙ። በመንገዳቸው ላይ ሳራ በትዝታ ተዋጠች። ከልዑል ጋር ያሳለፉትን ጊዜ እያሰበች ሳታስበው እንባዋ መውረድ ጀመረ። የእንጀራ እናቷ መበቀል አለመቻሏ እንዲያውም
በተቃራኒ ህይወቷ መመሰቃቀሉን ክፉዋን ለሚመኙት ሁሉ ማሸነፍ አለመቻሏ ተደማምሮ ደም እንባ አስለቅሷት ሳሚም እንደ ሕፃን ደረቱ ላይ ለጥፎ አባበላት። የሱን እንባ መውረድ እንኳን ያስተዋለው ሳራ ስትጠርግለት ነው። ባህር ዳር እንደደረሱ ሳራ ልቧ ይመታ ጀመር። የሆነ አዲስ ነገር ያለ ይመስላታል። ልክ በራፍ ላይ ደርሰው የውጭ በር ስታንኳኳ ቤት ነጭ በነጭ ለብሳ በጣም አምራና ተውባ በር ከፈተችላቸው። ሳራም ቤቴንና የግቢውን ዲኮር ስታይ ግራ ገባት። እንዴ እኔን ለመቀበል ነው ይሄ ሁሉ ነገር ብላ ቤቴን ሰላም ማለቻት። ውድና የተከበራችሁ የዚህ ቻናል ተከታታይ ፋሚሊዎች ታሪኩ ይሄንን ይመስላል እንደሰማችሁት። በቀጣይ ክፍል 5 እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ እስከምንገናኝ ባይ ባይ። አመሰግናለሁ ወዳችሁና ፈቅዳችሁ ስለምታዳምጡኝ።